አዎ እፎይ ትክክል ነው። እፎይ ትክክል ነው ብላችሁ ምን ይሰማችኋል? ነገር ግን እኔ አንድ ነገር ልፈልጋለሁ። ምንድነው ካላችሁኝ ማለት ነው ትላንትና 80,000 ሰው ቁጭ ብሎ የእፎይንና የአሱን ያላቀውም ስንከታተል ነበር አይደለ? የማን ሃይማኖት ነው ትክክል የሚያወራው? የማን ሃይማኖት ነው ትክክለኛ ለመፍረድ ወይ ደግሞ ለማወቅ ተሰብስበን ነበር ሁላችንምና ነገር ግን እኔ ሙስሊሙ ልጅ ስሙ ስለማይያዘኝ ነው ሙስሊሙ ልጅ በጣም እውነት ነው የምላችሁ ነው ኦርቶዶክስ ነኝ ግን በቃ ያለው ሪስፔክት ያለው ትህትና ሰዓት እንኳን እንትን አላለም አልተጠቀመም ብዙ ማለት ነው። እፎይ ግን ለእፎይ እኔ አላቀውም አንዳንዴ እንደዚህ ስክሮል ሳረግ ማየው ነገር ምንድነው ሁሌ ስለ ሙስሊም ነው ሲያወራ ማየው ስለ ቁርአን ነው ሲያነብ ማየው ምናምን እና እኔ ለእፎይ ጥያቄ አለኝ። እፎይ ሲጀመር የምን ሃይማኖት ተከታይ ነህ ማለት እንትን ስላለኝ ነው ማወቅ ስለፈለኩኝ ወይ ደግሞ ብዙዎች ማወቅ ይፈልጋሉ ምክንያቱም እኔ ኦርቶዶክስ ነው አልልም ምክንያቱም ስታስተምር አይቼ ስለማላቅ ስታስተላልፍ አይቼ ስለማላቅ እምነትክ ምንድነው ነው ማለት እና ያው ኦርቶዶክስን ወክለ መሰለኝ እዛ ጋር የተገኘው ስትጠየቅም የነበረውና አብዛኛው እኔ ልጁ ላይ በጣም ጫና ነበረበት ጫና ስታረግበት ነበር ልጁ ላይ ማለት ነው ግን በጣም እኔ ትግስቱን ሳላደንቀው አላልፍም በጣም ሪስፔክት አድርጎ የሃይማኖት የሰውን ሃይማኖት ላለመንቀፍ ሲያደርግ የነበረው ነገር በቃ ይሄ ነው እውነት ማለት በቃ አንዱ ያንዱን ሃይማኖትን ሊያከብር እንደዚህ ነው መሆን ያለበት ብዬማም ነው ማለት ነው እና እዚህ ጋር እኔ ጭራሽ አይታየኝም ሃይማኖት ለሃይማኖት ለማጋጨት ምናምን አሁን ትላንትና እንደዛ እፎይ ስትናገር ማለት ነው አስበከዋል በኋላ ግን የሚፈጠረው ነገር ማለት እግራለው እጃለው ምን አለው አንተ ምን አገባ ሲጀመር ይሄ እኮ አንተን አይመለከትም እኮ አንተ ሃይማኖት ካለክ የራስህን ሃይማኖት ሰብከህ ነው የዛን ሰው ማምጣት የምትችለው እንጂ የሱን ሃይማኖት ስለነቀፍክ እንደዚህ በጣም የሄድክበት መንገድ እኔ እንደ አንድ ሰው ቁጭ ብዬ እንዳየሁት ማለት ነው በጣም ሰውን ወደ ገደል የሚከት ነገር ነው ስትናገር የነበረውና ማምጣትም ካለብህ አንድን ሃይማኖት ወደ አንተ በዚህ መንገድ አይደለም ህዝብ ለማጫረስ የምታረገው ጥረት ነበር ማለት አይባልም በቃ አንተ በተረዳኸው መንገድ ሜቢ በቁርአኑ ላይ ሆን ይችላል አንተ በመትናገረው መንገድ ያ ቁርአን እንደዛ ላይ ይችላል እኔ ሃይማኖት አይደለም ኦርቶዶክስ ነኝ ግን ያደረከው ነገር በጣም የሚያስጠላ ነገር ነው ያደረከው እኔ ያላቅል ብቻ የታዘባችሁ ካላችሁ አላቅም ማለት እኛ ቁጭ ያልነው እስቲ ምንድነው በእምነት ደረጃ የነሱ ሃይማኖት ምን ይላል የኛ ሃይማኖት ምን ይላል ለዛ ነው ቁጭ ብዬ ማለት ከሳዳምጥ የነበረውና እፎይ ልጁ ላይ ስታረገው የነበረው ጫና ሰዓት አቆጣጠርህ ምናምን በላትበል ምናምን ዝምበል ምናምን ልጁ እውነት ቅዱሳን መናገር አልፈልግም ሃይማኖትን ላለመንቀፍ በቃ በእውነት በጣም ነው እናመሰግነው በዚህ አጋጣሚ ልጁን ማለት ነው እና አንዳንዴ ይሄ ነገር ከሚዲያ ላይ ቢጠፋውና ደስ ነው የሚለኝ ማለት ነው ወይኔ ፍቅር ስሙት እንግዲህ ልጄን ድምጽ ማሚ አዲስ አፍፈች ነውና እና እንደዚህ አይነት ድብት የምትሉትን ነገር ብታጠፉት ማለት ነው ከሚዲያ ላይ ምክንያቱም በቃ መስበክ ካለባችሁ መስበክ ነው እንጂ አንዱ የአንዱን ሃይማኖት ማንቋሸሽ በዚህ ልክ ያስጠላል እና ወንድማችንን ከልብ እናመሰግናለን እፎይ ግን ማለት ነው አሉኮ ብዙ የኦርቶዶክስ እምነት ተከታዮች ሰባኪያን ማለት ነው ምናቃቸው እዚህ ቲክቶክ ላይ የሰው ሃይማኖት ግን አንቋሻው አይቆም በየትኛውም ቤተ እምነት ሂድ
አንቋሻው አያውቁም። ያስተምራሉ፣ ይናገራሉ። ግን አንተ የሄድክበት ደረጃ ግን አይሄዱም፣ እውነት ለመናገር ማለት ነውና ለማንኛውም ልጁን እናመሰግነዋለን። እፎይ አንተ ሃይማኖትክን አብራራልን ቅድሚያ ማለት ነው። ይሄንን ልልህ ነው የገባሁት። ሀሱ ነው ሀሱ ብቻ አላቅም። እውነት ክበርልን። በጣም ልትደነቅ ልትመሰገን የሚገባህ ልጅ ነህ። ይሄንን ልናገር ነው የገባሁት። ለሌላ ጊዜ እፎይ እምነትህን አሳውቀህ ቤተ እምነትህን አሳውቀህ ስታስተምርም ስለራስ ቤተ እምነት ብቻ የሰው ሃይማኖት ከመንቀፍ በፊት ማለት ነውና ይሄንን ለኔገባውት አመሰግናለሁ። ክበሩልኝ፣ አድርሱለት ለሱሱ። በጣም ነው ማመሰግነው። እውነት በጣም ትችላለህ። ይመችክ። ጨዋ ሁሉ ጨዋ ያሳደገው ሙስሊም ወንድም በእውነት አንድች ክፉ ከአንደበቱ ሳይወጣ በሰላም አጠናቀቀው። ጎበዝና ትችላለህ። ጨዋ